እንደዚህ የሚያምር በጣም ደስ የሚልና ቆንጆ የሆነ እንጀራ እቤታችሁ ውስጥ እቤት ባለ ዱቄት እንዴት አድርጋችሁ መጋገር እንዳለባችሁ እና ደግሞ ሁሌም ሩዝ የተለያዩ ነገር ከምንበላ አንዳንዴ ደግሞ እንጀራ ሲያሰኘኝ ወይም ደግሞ ውጪ ከምንገዛ የተሻለው ደግሞ ቤት በእጃችን የተሰራ ብንበላ እኔ አማራጭ አደርጋለሁ ማለት ነው። እና ይሄንን የመሰለ እንጀራ እንዴት መጋገር እንዳለባችሁ እኔ እንዴት እንደጋገርኩት ከመጀመሪያው እስከ መጨረሻ ድረስ አሳያችኋለሁኝ። እስከ መጨረሻ ድረስ ተከታተሉ። በጣም ደስ ይላል። በጣም ቀላል ነው። ማዳም ቤት የምትሰሩ መስራት የምትችሉት ነገር ነው። ባለ ዱቄት ማለት ነው። ያለ ዱቄት ተጠቅማችሁ እንዴት አድርጋችሁ ይሄንን የመሰለ እንጀራ ጋግራችሁ መብላት እንዴት እንደምትችሉ ዛሬ ነው ያሳያችኋለሁኝ። ወደ ስራችን እንሄዳለን ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ ደግሞ አትርሱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለሁኝ እግዚአብሔር ይመስገን። ዛሬ ከስንት ጊዜ በኋላ በአዲስ ቪዲዮ ተገናኝተናል። እሱንም እንጀራ ከመጀመሪያ እስከ መጨረሻው እንጋግራለን። ከዛም በኋላ ደግሞ እናንተ አይታችሁ ከተመቻችሁ ቤታችሁ ትሰሩታላችሁ ማለት ነው። በጣም ቀላል ነው። ውጪ ከምትገዙ ወይም ከምንገዛ በቤታችን ብንጋግር ይሻለናል እና ወደ ስራ እንሄዳለን ማለት ነው። አሁን ደግሞ ወደ ስራችን ስንሄድ የመጀመሪያ ብረት ድስት እናመጣለን፣ ዱቄታችን ለማመስ ማለት ነው። ይሄንን ብረት ድስት እናዘጋጃለን። ከዛ በኋላ ዱቄታችን እናዘጋጃለን። አጥቤው አለቅልቄው በሶፍት እየጠረኩት ነው ማለት ነው። እና ዱቄቱ ይሄኛው ነው። በቤታችሁ ምንም አይነት ዱቄት ይሁን፣ ለምሳሌ የነጭ ዱቄት የፎርኖ ዱቄት ካላችሁ እና ደግሞ ጥቁር ዱቄት ካላችሁ ሁለቱንም ግማሽ ለግማሽ አብራችሁ ደባልቃችሁ አንድ ላይ ማመስ ትችላላችሁ ማለት ነው። ይሄው እኔ ብረት ድስት ውስጥ አድርጌዋለሁኝ። እዚህ ጋር ማመስ እንጀምራለን። እሳቱ መካከለኛ አድርጋችሁ እና ደግሞ እጃችሁ ሳያርፍ እኩል በኩል እንዲዳረስለት እሳቱ ማለት ነው። በእርግጥ ትንሽ አሁን ሙቀት ስለሆነ እንትን ይላል፣ ይሞቃል። አጠገቡ ቆማችሁ እስከምትጨርሱ ድረስ ከእሳቱ ከሙቀቱ ማለት ነው። እና አሁን በቃ መቼም ከውጪ ከምትገዙ ቤታችሁ የምትጋግሩት ይሻላል። ጨርሰናል። አሁን አምሰን ማለት ነው። አሁን እዚህ ጋር ምንድነው የምናደርገው? እንነፋለን። ወንፊት አምጥተን ይሄ ሳህና እንትናችን ነው፣ መዘብዘፋችን ነው የሊጣችን ማለት ነው። እና ይኸው እንደምታዩት እንደዚህ በዚህ መልኩ እንጀምራለን ማለት ነው። በጣም ነው የሚያቃጥለው። ትኩስ በትኩስ መሆን አለበት። እንደ ኢትዮጵያ እንጀራ ግን አይደለም። እንደ ኢትዮጵያ እንጀራ ስላችሁ እንደ ኢትዮጵያ አቦካክ አይደለም። የዚህ ደግሞ ትንሽ ለየት ይላል፣ እኛ በምንጠቀመው መልኩ ማለት ነው። እና እስከ መጨረሻው ድረስ አብራችሁ ተከታተሉ፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። እና ደግሞ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በአንዳንድ ቪዲዮ እመጣለሁ ብዬ ተስፋ አደርጋለሁኝ። እና እንደዚህ እያደረግን እየነፋን ነው እስከምንጨርስ ድረስ። በተቻለ መጠን እያፈጠንኩላችሁ ነው፣ ቪዲዮ እንዳይረዝምባችሁ ማለት ነው። ይሄ ደግሞ እየተያያዘ እንትን እሳት ሲነካው ትንሽ እንትን የማለት ባህሪ ያለውና ከምንጥለው እንደዚህ በእጃችን ብናሸው ወይም ደግሞ በማማሲያው ስናሸው እንትን ይላል፣ ይፈረካከሳልና በጣም ነው በነገራችን ላይ የሚያቃጥለው። እና ቶሎ መጨረስ አለብን እና ጨርሰናል። ተመስገን። ይኸው መጨረሻ ይሄኛው ነው። ግን እንጥለዋለን ማለት ነው። የሚወጣም አለ የማይወጣም አለ። እኔ ብዙ ጊዜ ስላየሁት ያው ዛሬ እንትን አላልኩትም፣ ለመጨረስ ስለፈለኩኝ ጥየዋለሁ ማለት ነው። ይኸው ይመስላል መጨረሻ
ነፍተን ከጨረስን በኋላ አሁን ቀጥታ የምንሄደው ወደ እርሾዋችን ነው ማለት ነው። እርሾዋችን ከዚህ በፊት የጋገርንበት ነው። ፍሪጅ ውስጥ ሳይሆን በረዶ ቤት እናስቀምጠዋለን። ማውካታችን እንትን ካልን እንጀራ ለመጋገር ስናስብ ምንድነው የምናደርገው? ውጪ ያስወጥተን ቅዝቃዜው ሲለቅ ይሄ እንደዚህ ቅሪቱ እንደፈዋለን ማለት ነው። ከላይ ያለው ይህን ብቻ ነው የምንጠቀመው። ያኛው ምክንያቱም እንትን ይለናል ይኮመጥጣል ማለት ነው። እና ዱቄታችን ይሄንን ይመስላል። እኔ ተጠቀምኩት በእጄ ከማዋካ ብዬ ኬክ የምንጋግርበት ወይም ደግሞ ዳቦ የምንጋግርበት ማሽን ነው ማለት ነው። የመጀመሪያ በዚህ ነው ማሻው የምጠቀመው ማለት ነው። ከዛ ዱቄታችንን እንጨምራለን። ዱቄታችንን ከጨመርን በኋላ ስንጨርስ ይሄ ሁሉንም በአንዴ አልጠቀመውም። ወደ 3 ነው እኔ የከፋፈልኩት በደንብ እንዲያሽልኝ። ከዛ ዱቄታችን ላይ ምንድነው የምንጨምረው? ጨው የፈለጋችሁትን እናንተ መጥናችሁ ነው መጨመር ያለባችሁ። የሆነ ውሃ እንዳይል ማለት ነው። እና አሁን ውሃችንን እናደርጋለን። ከዛ ትንሽ ካሸሁት በኋላ እርሾዬን አድርጌያለሁኝ። ትንሽዬ ቪዲዮ ይገባላችኋል እዚህ ጋር ማለት ነው። እና በእንደዚህ ይዛኛው ካሸሁት በኋላ ከዛ ወደዚህ እንትን ቀይሬዋለሁኝ በደንብ እንዲያሽልኝ ማለት ነው። እና ጨው አታብዙ፣ በጣም ትንሽ። ያው አሁን እርሾ አድርጌያለሁኝ። ወደዚህ ገለበጥኩት። ይሄ አንደኛው ነው። አሁን ደግሞ ሌላኛው እንትን እላለሁ ማለት ነው። ከማሽኑ ሳወጣው ውፍረቱ እንደዚህ ነው። ይሄ ሁለተኛው ነው። መጨረሻ ላይ አቀጥነዋለሁ። ያው እርሾአችን አይታችሁታላ፣ ጨርሰናዋል። ውሃው ምናምን አለቅልቀን አረገነዋል። እና በጣም ቀላል ነው እውነት ለመናገር። እና እንደዚህ ፍሪ በሆናችሁ ሰዓት ምናምን ምንድነው የምታረጉ? ማታ ጊዜ እንትን ብላችሁ አምሳችሁ ከዛ አውክታችሁ ሌሊት ላይ መጋገር ትችላላችሁ። እኛ እንደዛ ነው የምናደርገው ማለት ነው። ማታ እንትን እንላለን፣ እናምሳለን፣ እናቦካዋለን። ከዛ ጠዋት ተነስተን እንጋግረዋለን ማለት ነው። ያውና አያችሁት አይደለ? ውሃ እያደረግን ቀስ እያደረግን እናቀጥነዋለን ሊጡ ማለት ነው። እዛው እንዳለ አሁንም ወፍራም ስለሆነ ጨመረን ውሃ ማለት ነው። መጠኑ እያያችሁ ማዕከለኛ እስከሚሆን ድረስ ውሃ አያችሁት እንትኑ ውፍረቱ ማለት ነው። ልክ በዚህ መልኩ ነው የምንተወው። ከዛ ከ24 ሰዓት በኋላ እዩት። አሁን ይሄ ለመጋገር ተዘጋጅቷል እና በጣም እንትን ይሄ ምንድነው አሁን ሀገር ቤት አቅሮ ነው የሚቀመጠው። እኛ ግን የምንጋግረው አቅሮ አይቀመጥም። በቃ ጨርሶ ቦክቶ ጨርሶ ማለት ነው። የሆነ እንደዚህ ሆኖ ነው የሚቀመጠው። ድፍድፍ ብሎ ነው የሚቀመጠው ማለት ነው። ከላይ አያችሁታ እንደዚህ ያው እንደዚህ ሆኖ ነው የሚቀመጠው። ከዛ አሁን ይሄ በደንብ አርገን አማስለነው መጋገር እንጀምራለን ማለት ነው። የሚያስፈልገን ደግሞ እናንተ በተመቻችሁ እቃ ቤት ባለ ነገር ነው ማዞሪያ የምትጠቀሙት። እኛ ግን የምንጠቀመው ይሄ መራሲ ነው። ምንድነው አረቦች ይሄ ማለት ነው የሚሰሩበት፣ ወይ ደግሞ ጌማት፣ እሱን እንጠቀማለን። አሪፍ ነው። እና አሁን እንጀምራለን ማለት ነው ወደ እንጀራችን። ኦ ማይ ጋድ። እና ደግሞ ይሄንን ይመስላል ማለት ነው። እንትና ምንድነው ትንሽ አፍለኛ ሆኖብናል፣ ግን ለኛ ተመችቶናል።
ጨጓራ ምናምን ያለባችሁ ሰዎች እንደዛ ሲጋገር ለእናንተ በጣም አሪፍ ነው። ለእኛ ተመችቶናል እንጀራውን። እናንተ ደግሞ እንደ ፍላጎታችሁ አያችሁት አይደለም? እና ያው እንዴት እንደሚያምር ይሄ ነው። እና ይሄ ደግሞ የምንጋግርበት ሁሉም አረብ ቤት አለ። ይሄ እንትን ምንድነው ቄጣ የምንጋግርበት ምጣድ ነው። እሱ በምንድነው የምታማሹት? በጨው እና በዚህ ዘይቱን አድርጋችሁ ነው የምታማሹት። ከዛ ደግሞ ክዳን ደግሞ መቼም የብረት ድስት ክዳን ቤት ሞልቷል። በልኩ ትፈልጉና ትከድኑታላችሁ። አሁን እኛ የብረት ድስት ክዳን ነው የምንጠቀመው። የተጠቀምነው የብረት ድስት ክዳን ነውና ደግሞ ሰፌዳችን ምንድነው አትሉኝም፣ አትጠይቁኝም። እንትን የውሃ እንትን ማለት ነው ካርቶን፣ እሱ ቀደን አሪፉ ፓርት። ከዛ ደግሞ ወሎለ ነው ቆሻሻ ምናምን ካለው ብለን በሶፍትም ይሁን ባላችሁ በእንትን በፎጣም ትወለውሉትና እንደ ሰፌድ ትጠቀማላችሁ ማለት ነው። በጣም እንጀራ ያወጣል ስላችሁ በቃ ምን እንደ ሰፌድ ነው። በቃ በጣም አሪፍ ነው። እና ደግሞ እንጀራችን ይሄንን ይመስላል። ሀሳብ አስተያየት ካላችሁ ደግሞ ኮመንት መስጫው ላይ ጻፉ። ያልገባችሁ ነገር ካለ ደግሞ ጠይቁኝ። ለዚህ ቻናልም አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ እና ደግሞ ስለነበረን ቆይታ አመሰግናለሁ። እና እዚህ ጋር ሳልነግራችሁ ማለት ነው አሁን ይሄ ጓደኛዬ ናት። እንደዚህ ቪዲዮ ስንቀርጽ በቃ እጇን እንደዚህ እያሳየች አስቸግረኛለች። ምን ላድርጋት ንገሩኝ። እና ለማንኛውም የመጨረሻው ይሄን ይመስላል። እና ላይክ እና ሼር ሰብስክራይብ ማድረጋችሁ ደግሞ እንዳትረሱ። መልካም ጊዜ ለሁላችሁም ተመኘሁላችሁ። ባይ ባይ።